ሰላም ሰላም ውድና የተከበራችሁ ቤተሰቦቼ የዛሬ አሰራር ደግሞ ለሐም መሽቡስ ሩዝ በስጋ አሰራር አብረን እናያለን። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ስል በአክብሮት እጠይቃለሁ። አመሰግናለሁ። ወደ አሰራሩ ልውሰዳችሁ። እዚህ ጋር ስጋዬን እያጠብኩኝ ነው። ሎሚ ጨው ጨምሬበት በደንብ ያው መታጠብ አለበት። እነዚህ በደንብ ካጠምነው በኋላ ማደርግባቸው ግብአታት እነዚህ ነው። ለምሳሌ መክዶንስ፣ ከዝቡራ፣ ሸበት፣ ነጭ ሽንኩርት፣ ዝንጅብል፣ ያልተፈጩ ቅመማ ቅመሞችን አደርጋለሁ። እናንተ ያላችሁን ማለት ነው። እዚህ ጋር ጨው፣ ማጂ 2 ተጠቅሜ ያለው የቤታችን ቅመም ይለያይ የለ እንደዛ እናንተ የምትጠቀሙትን በደንብ ጨምር ስታደርጉት ደግሞ ከሁሉም ሲሆን ደግሞ አሪፍ ይሆናል። እዚህ ውስጥ አርግ ያለው ስጋዬን ሁሉ አዋሃድኩት። በዚህኛው ድስት ነው ለዛሬ ተጠቀምኩት። ለስጋ አደረኩት 45 ደቂቃ ይበቃዋል። ምክንያቱም በደንብ ከበሰለም ደግሞ ፍርክስክሱ ነው የሚወጣው። ለዛ 45 ደቂቃ በቂው ነው ማለት ነው። ይሄ ነገር ግን ስትከፍቱ ጥንቃቄ አድርጉ። መዳም ቤት ያላችሁ ልጆች ማለት ነው። በጣም ጥንቃቄ ይፈልጋል። እና ይሄንን ይመስላል። ዋው አያምሩም? ማሻአላ ማሻአላ ብያለሁ። እና በዚህ መልኩ ስጋ ይወጣል። እዚህ ላይ ከላይ ትንሽ ዘይት አደርግበታለሁ። በአልሙኒየም ሸፈን አድርጌው ኦቭን ውስጥ ከተታለኝ። እዚህ ጋር በመረቁ ደግሞ ሩዝ ዜን እጨምርበታለሁ። እዚህ ጋር ሩዝን አደረኩበት። እዚህ ጋር ደግሞ ሩዝን አመስራለሁ። እዚህ ጋር ካሮት፣ ድንች ያላችሁን ቬጅቴብል ደግሞ ብታረጉት ደግሞ የበለጠ ይመረጣል። ቁንዶ በርበሬ፣ ዘይትና ጨው፣ አረንጓዴ ቃሪያ፣ ቢጫውን ቃሪያ ካላችሁ ሌላም ኩሳም ምናምን ነገር ካላችሁም ደግሞ ብታደርጉበት። እኔ ለጊዜው ያለኝ ይሄን ነው ነው የተጠቀምኩት። እና እሱንም እንዲገርስቲ ላይ አደርገውና በፍሩን ውስጥ አበስለዋለሁ ማለት ነው። ሸፈን ትንሽ ይደረግና እኔ በዚህ ነው ለጊዜው ያበሰልኩት። በፍሩንም መጥበስም ትችላላችሁ በነገራችን ላይ በዘይትም ከፈለጋችሁት። እኔ በዘይት ስላልፈለኩ ነው ለዛሬ። እና ይሄንን ይመስላል። ሩዜም ደረሰ፣ ስጋዬም እንደዚህ ሆኖልኛል። አያምርም? ዋው ማሻአላ ማሻአላ ብያለኝ ለራሴ ማለት ነው። እዚህ ጋር የቬጅቴብሉን ጣም የምታገኙት ለቴስት ደስ የሚል ቴስት አለው። በደንብ ያልበሰለ በደንብም ደግሞ እንትን አይደለ የኔ ብቻ ደስ የሚል ቴስት። እዚህ ጋር ደግሞ ያው የስጋው የሩዙ ደግሞ እሱም ደግሞ ለየት ያለ ጣዕም አለው። እና ይሄንን ይመስላል የዛሬ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አመሰግናለሁ። ቻው ባባይ